ፍሬ ወዳገኘህበት ቦታ ወሰደኝ አለችው። ባልየውም አዞ ከአንዲት ጦጣ እንዳገኘ ነግሯት ተያይዘው ወደ ጦጣዋ ዛፍ ሄዱ። የአዞው ሚስት ጦጢትን እባክሽ ጦጢት 2 ፍሬዎችን ደግመሽ ስጭን አለቻት። ጦጢትም እሺ ብላ ወረወረችላቸው። የአዞው ሚስትም ጦጢትን አመስግላ እኛም በተራችን ምሳን ጋብሽ ብላ ጠየቀቻት። ጦጢትም እኔ ዛፍ ላይ መውጣትና መውረድ እንጂ ወንዝ ውስጥ መሄድ አልችልም አለቻት። አዞዋም ችግር የለም እኛ ተሸክመን ወስድሻለን ምንም አትሆኝም ብላ ጦጣዋን በጀርባዋ ተሸክመው ወደ ቤታቸው ይዘዋት ሄዱ። ሶስቱም አብረው ይሄዱ ያለ ባልየው አዞ አሁን ምሳ እንበላለን ሲናገር ጦጢቱም እሺ እኔም ከናንተ ጋር ምሳ እበላለሁ አለች። ከዛም አዞ በመጀመሪያ ምሳሽን ከኛ ጋር ትበያለሽ፣ ከዚያም እራታችን ደግሞ አንቺን እንበልሻለን ሲላት ጦጢቱም በድንጋጤ እንዴ ለምን ትበሉኛላችሁ? ምን ያጠፋሁት ነገር አለ እንዴ? ጣፋጭ ፍሬ የሰጠኋችሁ እኮ እኔ ነኝ አላቸው። አዞ አንቺን የምንበልሽ ልብሽ የእውቀት ምንጭ ስለሆነ ነው። እኛ አዞዎች እንዳንቺ ብልህ መሆን ስለምንፈልግ ልብሽን ብቻ በልተን ሌላውን አካልሽን እንጥለዋለን። ምክንያቱም ወንዝ ውስጥ በቂ ስጋ አለ አላት። ጦጢትም እንግዲያውስ ይሁን፣ እውቀት ከፈልጋችሁ በሐሳባችሁ እስማማለሁ። ገና ገቤም አሁን ልቤን አልያዝኩትም። ልቤን ዛፉ ላይ ነው ማስቀምጠው። አብረን እንሂድና ልስታችሁ አላቸው። አዞቹም እንዴ ዛፉ ላይ ስለማስቀምጠው እርግጠኛ ነሽ ሲሏት ጦጢትም አዎ እርግጠኛ ነኝ አላቸው። ከዛም ሞኞቹ አዞች ከጦጢት ጋር ተመልሰው ወደ ደሴቱ ሄዱ። ወደ ዛፉም ሲጠጉ ጦጣዋም ዘላ ወደ ዛፉ ወጣች። ከዛም ትስቅባቸው ጀመረ። ቀጥላም